ሄሎ ዶክተር ከበበ በቀለ እባላለሁ። ሰው አዙሮት ስጥል ምን እናርግ? ብዙ ወጣቶች ብዙ ልጆች በተለያየ ለረጅም ጊዜ ወይ ሲሄዱ ወይ ሲጫወቱ ወይ የሆነ ነገር ሲሆኑ ያዞራቸውና ከዛ ይወድቃሉ። ይሄ ሲሆን ብዙ ጊዜ በስራ ቦታ በተለያየ ቦታ ሆነን ሲሆን እንደዚህ አይነት ሰው ሲያጋጥም ምን እናርግ? በዚህ አመት በዓል የጥምቀት ማለት ነው። ብዙ አንድ ሁለት ልጆች ሲወድቁ አይቻለሁ። በተለይ አንዱ ጋር በጣም ኮንታክት ነበር እኔው ፊት ለፊት ላይ ስለወደቁና ልጆቹ ጭንቅላታቸውን ቀና ነው የሚያደርጉት አብሮ ያሉ ጓደኞች ማለት ነው። ይሄ ትክክል አይደለም። በወቅቱም ብዙ ትክክል አይደለም እንደዚህ ነው የሚደረገው ብዬ ዙሪያ ያሉ ልጆች ለማናገር ቢፈልግ በጣም ብዙ ሰዎች ስለሆኑ መረዳት አልቻሉም። ኤኒዌይ እንደምንም አድርገን የሆነ ነገር አድርገን ኢሚዲየትሊ ተነስታለች ልጅቷ። ሰው ለምንድነው የሚወድቀው? የሚወድቅበት ምክንያት ብዙ ጊዜ ደሙ ወደ ታች ወደ እግር ወደ ሆድ ወደ ታች የሄደው ደም በደንብ በበቂ ሁኔታ ወደ ልብ ተመልሶ ልባችን ደግሞ በቂ ደም አግኝታ ወደ አእምሮ ወደ ላይ ቢኮዝ ደም ወደ ላይ ልብ ለመግፋት ብዙ ደም ወደ ልብ መመለስ አለበት። ወደ ልብ ካልተመለሰ እና ወደ እግር ምናምን ደም ከሄደ ወደ አእምሮ የሚሄድ ደም ይቀንሳል። ይሄ በሚኖርበት ጊዜ ደም ደግሞ ምግብና ኦክስጅንን ይቅርታ አእምሮ ምግብና ኦክስጅንን የሚያገኘው በደም መልክ ነው በደም ውስጥ ነው። ስለዚህ አእምሮአችን የኦክስጅን እና የምግብ ነክ ነገር እጥረት ሲያጋጥመው ይዞርብናል። በዛን ጊዜ ቶሎ መተኛት አለብን። ካልተኛንና እንደ አጋጣሚ ብዙ ጊዜ ሳይሰጠን ከወደቅን ምን ማድረግ አለብን? ይሄ በደንብ ወጣቶች በተለይ እንዲያዩ በደንብ ሼር አድርጉላቸው። እዚህ ስዕል ላይ እንደምታዩት ድንገት የሚቆረቁር ነገር ካለ ልብስ ከስር ማድረግ፣ ጭንቅላት ቀና ማድረግ የለብንም። እንዳለ እንደዚህ በአግድም መተኛት አለባቸው። ከተቻለ እግር ትንሽ ከፍ ማድረግ አለብን። እግር ትንሽ ከፍ አድርገን ጭንቅላቱ እንደዚህ ወደ አግዳሚ ከተኛ ወደ እግር የተሰበሰበው ደም ቶሎ ወደ ልብ ይሄዳል። የልብ የደረሰው ደግሞ ወደ አእምሮ ልብ ለመግፋት ወደ ላይ አይደለም የምትገፋው ወደ ጎን ስለሆነ ከልብ እኩል ይሆናል። አእምሮአችን ስንተኛ ከልብ እኩል ይሆናል እንደዚህ አግዳሚ። ስለዚህ ደም ወደ ልብ ከልብ ወደ አእምሮ ለመሄድ ምንም አይነት ግፊት ኤክስትራ አያስፈልገውም። ስለዚህ ቶሎ አእምሮአችን ኦክስጅን እና ምግብ ያገኛል። ስለዚህ ቶሎ ነቅተን ያ ሰው ወደ ኖርማል ይመለሳል ማለት ነው። ስለዚህ በደንብ ወጣቶቹ እንዲደርሷቸው ሼር አድርጉላቸው። ታንኪዩ